በጣም እንደው በነገራችን ላይ ናርዲን እኮ ቀጥሬያት ነበረ። ምን ነኝ የተሳሳትኩት? አልተሳሳትሽም። ልክ ነው። በዚህ ሰዓት እኮ ነው የተባለው። እንደውም ቤታቸው ያኛው ዘበል እንዴ አንቺ እኮ አትረሽም። ልክ ነሽ። ያቺ መኪና የምትወጣባት ማለት ነው። አዎ ልክ ነሽ። ለማንኛውም ልደውልላት። ደውይ እስኪ ደውይላት። ረስታ ይሆናል። አይ ልበቢስ ተነሳው እየጠራ ነው። ሄሎ ናርድዬ፣ ወይ እንዴት ነሽ? ደህና ነሽ ወይ? ሁሉ ሰላም፣ ሁሉ ሰላም። አንቺ ጋር ሰላም? ይሄን እኮ ረስተሽው ተኝተሻል። እና ምን እየጠበቅሽ ነው? እኛ እኮ ሰፈርሽ መተን እየጠበቅንሽ ነው። ኧረ እባክሽን አፍጥኚው። እንዳለ ቁም ሳጥኑን ለብሰሽው ነገር እንዳለ በቃ ያታሾፊሽ። ዛሬ አድዋ ክብረ በዓልም አይደለም። በይ በሰንደቅሽ አሸብርቀሽ ዝንጥ ብለሽ ነው። ሰው ሁሉ ብታይ እንዴት እንደሚያምር። በይ አፍጥኚው ቶሎ በይ። ንፋሱ ብታይ አልቻለውም። ቶሎ ነይ በይ። ቻው ቀጠሮ መቼ ነው የምታከብረው? መቼ ነው በሰዓት የምትገኘው? ምን እሷ ብቻ? ሁሉ አበሻ እኮ ቀጠሮ አያከብርም። አርቆ ማሰቢያ ያለኝ አይምሮ እንደምን በሳምን ለማክበር ቀጠሮ ቸልተኞች ሆነን ወደ ኋላ እንዳንቀር በሁላችንም ዘንድ ቀጠሮ ይከበር። ልብስ እያለሽ ነው እንዴ? ታምሪ እንደዚህ ያስጠብቀሽን እንዲህ ለማማር ብለሽ ነው ለካ እንደ ያቆየሽ። በጣም ታምራላችሁ። አንቺ ራሱ በጣም ነው ያማርሽው በእውነት። ብንቆይም እንግዲህ ምንም አይደለም። እንዲህ ስላማረብሽ ትተንሻል ማለት አድዋ ውጫሌ ውጭላ ውጫሌ ማለትሽ ነው? አዎ እሱ ማለት ነው። ውጫሌ ውጫሌ የት ቦታ ነው? ይሄንንም አታውቂም? እስከ ዛሬ አድዋ ውጫሌ ምን እንደሆነ አታውቂም? እንግዲህ ሰው ያላወቀውን ነገር መጠየቅ መብቱ ነው። አይ ለነገሩ ልክ ናት። እኛም እኮ ጠይቀን ነው ያወቅነው። ስለዚህ ያወቅነውን ደግሞ በጥቂቱ እናስረዳሻለን። እስቲ ንገሩ። ይኸውልሽ አድዋ ውጫሌ አድዋ ትግራይ ውስጥ የምትገኝ ጣሊያን ከኢትዮጵያ ጋር ተዋግቶ የተሸነፈበት ቦታ ነው። የጦርነቱን መነሻ ይስማ ንጉስ በምትባል ቦታ። አዎ ይስማ ንጉስ ውጫሌ እኮ የተፈራረሙበት ቦታ እኮ ይስማ ንጉስ ይባላል። እንደሱ አይነት ቦታ አለ እንዴ ደግሞ? አዎ ትግራይ ውስጥ የምትገኝ ቦታ ናት። እሺ እና ይስማ ንጉስ በምትባል ቦታ አንቀጽ 17 የአማርኛውና የጣሊያንኛው የትርጉም ልዩነት ነው። አሃ የትርጉም ልዩነት ማለት ነው። እሺ አዎ ይኸውልሽ አማርኛው ኢትዮጵያ በጣሊያን መንግስት በኩል የምታደርገው ጦርነት እሺ በጣሊያን መንግስት በኩል ማድረግ ትችላለች ይላል። የጣሊያንኛው የጣሊያንኛው ደግሞ ኢትዮጵያ ከጣሊያን መንግስት ጋር ማድረግ ያለበትን ግንኙነት
በኢጣሊያ መንግስት በኩል ማድረግ አለበት ይላል። እንዴ የአማርኛው የኢትዮጵያን ልዕልና ያከብራል። የጣሊያንኛው ግን የኢትዮጵያን ልዕልና መድፈር ብቻ ሳይሆን ክብሯን፣ ጥቅሟን ይነካል ማለት እኮ ነው። እንዴ ነችና አሁን አንቺ ጎበዝ ገባሽ። እናንተም በደንብ አስረዳችሁ። በጣም አዎ እንደገና በዘመኑ እሺ ጀርመን፣ እንግሊዝ፣ ፖርቱጋል፣ ፈረንሳይና ጣሊያን እንደ ቅርጫ ተከፋፍሎ አፍሪካን ሲግጡ አጥንቷል። በኢትዮጵያ ደግሞ የሐሩር ቸነፈር ጉዳት፣ የስንቅና ትጥቅ እጥረት፣ የመሳፍንቱ መናቆር መስሏቸው ለአንድነት ችግር አቅመ ቢስ አድርገው ንቀውን በርሊን ላይ ለጣሊያን አሽተው ገጸ በረከት ሊያደርጉ በውጫሌው ላታለው አጥምቀው ሊያቆተልኩን መሸጉ መቀሌ ገብተው ገባሽ? በይ ሰዓታችን እንዳረፍ ቶሎ እንሂድ። ኧረ ቆይ ስለ ጣይቱ ደግሞ ልንገራችሁ። የጣይቱን ምን እናወራዋለን? ምን ወይም መንገድ ላይ አይ እኔ ቶሎ ቶሎ ሰዓቱ እንዳይረፍድብን ይልቁንስ ቶሎ ቶሎ እንሂድ። ነው ዛሬ ዝምታው ከባህር የጠለቀ አድማስ የራቀው ነው። ምን ነው እኔ የማላውቀው የተፈጠረ አዲስ ነገር አለ? በዛ ሰሞን ያን የጣሊያን መልክተኛ አስጠርቼው ውሉን በተመለከተ የኢትዮጵያን ክብር ባከበረ መልኩ እንዲያስተካክል ደጋግሜ ነግሬው ነበር። ነገር ግን ይሄ ውል እኛ በፈቀድነው መሰረት ካላቃናው ከፍተኛ ችግር ይፈጥርብናል ብዬ እንጂ ያሳሰበኝ ነገር ሌላ ምንም ነገር የለም። እሱማ እኔንስ እንቅልፍ የነሳኝ ጉዳይ አለ። አየሽ፣ ይሄ ውል ውሎ ካደረ እኛ ባልነው መሰረት ካልተቃና ከፍተኛ ችግር ይፈጥራል። እውነት ነው ጃኖ።
ዓመት ይንገሱ። የጣሊያኑ መልእክተኛ ኮንታንቶሎኒ በእርሶ ችሎት መቅረብ ይፈልጋሉ። ላስገባቸው? በዛሬው ዕለት የውጫሌው ውል አሻሽሎ ሊያመጣ ቀጠሮ ይዘን ነበር። አስገባው። አስገባው። በዛሬው ዕለት የውጫሌው ውል አሻሽዬ አቀርባለሁ ብለህ ነበር። አሻሽለህ ይዘህ መጣህ? አዎ እቴጌ፣ በኢትዮጵያና በታላቋ ኢጣሊያ መካከል ትልቅ ችግር ገባ። ታላቅና ታናሽ ማለት ወዲያ ተውና ይልቁንስ አቀርባለሁ ያልከውን የማስማሚያ ሀሳብ ተናገር። በቤኔ እቴጌ፣ ኢትዮጵያ ትሎቶቿ እንዳይተነኮሏት፣ ታሪኳ ሃይማኖቷ እንዳይጠፋባት የኢጣሊያ ተባባሪነት በጣም ያስፈልጋታል። ምን ጠባቂነት? እኛ የጣሊያን አጋርነቷ እንጂ ጠባቂነቷ አያስፈልገን። የማንንም ተቀብለን አናውቅ። አቀርባለሁ ያልከው የማስማሚያ ሀሳቢ ነበር። የማቀርበው ማስማሚያ ሀሳብ ይሄ ነበር። ንጉሱ ከተስማሙ እዚህ ያሻሩ ማለት ነው። ኢትዮጵያ በጥብቅነት ለማደር ለጣሊያን ትሰጣለች ማለት ዛሬ ባይሳካላችሁ ከርማችሁ ልትሞግቱንም አይደል? ይህ በኢትዮጵያ ላይ የመግነን ሀሳባችሁን ከብራና ላይ ብቻ ሳይሆን ከልባችሁም ቢሬላ ላይ ተጻፈ ማለት እውነት ሆነ ማለት አይደለም። ኮንታንቶሎኒ በእኛ ሀገር እባብን የምናጫውተው መርዙ ካስተፋን በኋላ ገባ። በጣም ጥሩ። እርስዎ ሌላ መላ አለ? ጣይቱ ያታታል ብለህ ነው? እንደውም ውሉን እኛ ባልነው መሰረት የማታቃኑት ከሆነ ይሰረዝ። ሰረዝ? ሰረዝ? አዎ፣ የውጫሌ ውል አንቀጽ 17 አማርኛውም ጣሊያንኛውም ይሰረዝ። ኖ ኖ፣ የውጫሌ ውል እንከስ ትረስበት መሰረዝ አይቻልም፣ አይሆንም። ረጋ በል። የት ያለ መሰለህ ዘላ ይህ ጩኸት ችሎት ከመድፈር ተቆጥሮ አታውቅም። አባ እንደሚያስገርፍ ወንዳቶሎ ለምንድን ነው የማይሰራው? ምክንያቱ ኢጣሊያ በአውሮፓ መንግስታት ውሸታም ያስብላታል፣ የኢጣሊያ ክብር ያጠፋል። እና የጣሊያንን ክብር ለመጠበቅ የኢትዮጵያ መሬት ይውደቅ? እንዴት ብትንቁን ነው? እዚሁ ድረስ ይበቃል። እኛ የእኛን ረቂቅ እናረካለን፣ እናንተም የራሳችሁን እንደፈጠራችሁ አድርጉ። ነገር ግን ለእኛ እናቅላችኋለን። ችሎቱ በዚሁ ይብቃ። አይ ጃንሆይ፣ ውሉ ከተሰረዘ ፊታችንን ያበላሸዋል።
ወዳጅነታችንን ይጎዳዋል። ውሉ ሳይሰረቅ እንደዚሁ እንዳለ ለአንድ ዓመት ባለበት ይቆይ ጃንሆይ። ባለበት የማይቆይ ኢትዮጵያ በጣሊያን ስር እንኳንስ ለአንድ ዓመት ይቅርና ለአንድ ቀን ማለት ነው። ስለዚህ ሰረዝ? አዎ ይሰረዝ። በጣም ጥሩ፣ በጣም ጥሩ። ኢጣሊያ በአውሮፓ ውይይት ያደርጋል። እንደራሴ ሁሉ ወደ ሮማ ይገባል። በሮማ ውይይት ይደረጋል። ኢጣሊያ ክብሩ በጦርነት ይጠብቃል። ጦርነት ይሆናል። ምን አልክ ኮንስታንቲኖ? ጦርነት ይሆናልና ብትፈልግ ጦርነቱን የዛሬ ሳምንት አድርግ። የአንተ ወድነትና የኔ ሴትነት፣ የኢትዮጵያም ኢትዮጵያዊነት፣ የጣሊያንን ጣሊያንነት የሚለየው እዚህ የምኒልክ እልፍኝ ሳይሆን እዛው ቆሜዳ ነው። በእናንተ አይነት ወናፍ የምትሸበር እንዳለ ጦርነትን አሉ ከሰላምና ፍቅር በቀር ጦርና ጠባና እኔ ተከዘውን ሳጽናናው፣ የደከመውን ሳበረታው፣ የራበውን ሳጎርሰው ነው። እኔ ፍቅር ነው ምሴ፣ ሰላም ነው ሞገሴ። ጦርነትን አልሽ ህሊናዬን ያቆስለዋል፣ የሩቅ ህልሜን ተስፋ ቅዴን ይጎዳዋል። ደግሞ ከጦር ሜዳ ሬሳ እንጂ የእህል ዘር አይታፈስም። ይህን ጠንቅቄ አውቃለሁ። በዚህም ጦርነትን እጠላለሁ። ግና ሀገሬ ተዋርዳ ከማይ ጦርነትን እመርጣለሁ እና በመረጥከው የጦር ሜዳ ተዘጋጅቼ ልጠብቅህ ይኸው በማምላክ በመብራን ስም ቃል ገባሁ። ሀገሩን ለሀገርህ አሳልፎ የሚሰጥህ ድፍን ኢትዮጵያን ብትዞር አንድ ሰው ብታገኝለት እብሪት በወጠረው አእምሮ ሀበሻን እንዴናቶ ምናልባት አሞቱን ምሬት ይሆናል ቀምሰባታ ለሀገሩ ለሰንደቁ ለነፃነቱ መሞት ማለት ለኢትዮጵያዊ ጌጡ ነው። የሀገሬን ሰው አታውቀው። እናም ሂድ፣ መንገዱን ጨርቅ አድርግ። ብትፈልግ ጦርነቱን የዛሬ ሳምንት አድርግ። ሂድ ላልሰሙ አሰሙ። እግዚአብሔር በቸርነቱ እስካሁን ጥላትን አጥፍቶ አገርን አስፍቶ አኖረኝ። እስካሁን በእግዚአብሔር ቸርነት ገዛሁ።
ከእንግዲህ በሞትም ሞት የሁሉም ነውና ስለ እኔ ሞት አላዝንም። ደግሞ እግዚአብሔር አሳፍሮኝ አያውቅም፣ ወደፊትም ያሳፍረኛል ብዬ አልጠራጠርም። አሁንም አገር የሚያጠፋ ሃይማኖትን የሚለውጥ በፊት እግዚአብሔር የወሰነልን ባህር አልፎ መጥቷል። እኔም የሀገሬን ከብት ማለቅ የሰውን መድከም አይቼ እስካሁን ዝም ብለው ደግሞ እያለፈ እንደ ፍልፈል መሬት ይቆፍር ጀመር። አሁን ግን በእግዚአብሔር ረዳትነት ሀገሬን አሳልፌ አልሰጠውም። የሀገሬ ሰው ከአሁን ቀደም የበደልኩህ አይመስለኝም። አንተም እስካሁን አላስቀየምከኝም። ጉልበት ያለህ በጉልበትህ እርዳኝ፣ ጉልበት የሌለህ ለልጅህ፣ ለሚስትህ፣ ለሃይማኖትህ ስትል በሐዘንህ እርዳኝ። ወስልተህ የቀረ ግን ኋላ ትጣላኛለህ። ማርያምን ለዚህ አማላጅ የለኝም። ይህ የንጉሥ ሚኒሊክ የክተት አዋጅ ነውና ላልሰማ አሰሙ ተብላችኋል። ፋኖ 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 ተኩሶ ሲነጉድ የፍሪ ልምዴ ፍልፍቴ ጋዳይ ፋኖ እንደመካኝ ኧረ ተው በሉት ያንበሉ ሰጠው ለነፋስ ንጉሥ ሆይ፣ የጦር አለቆች፣ የጦር ሹማምንቶች የንጉሠ ነገሥታቸውን የክተት ጥሪ አክብረው ጦራቸውን ይዘው እዚህ ወራይሉ ደርሰዋል። በአሁን ሰዓት የንጉሠ ነገሥታቸውን እጅ ለመንሳትና ትእዛዝ ለመቀበል በመጠባበቅ ላይ ይገኛሉ። ላስገባቸው። አስገባቸው። ደህና ደርሳችሁ የንጉሠ ነገሥታችሁን ጥሪ አክብራችሁ መገኘታችሁ እጅጉን አመሰግናለሁ። ንጉሥ ጦና፣ አባ ጅፋር፣ ደጃች ውቤ፣ ደጃች ጆቴና ገብረ እግዚአብሔር የእናንተ ግዳጅ የሚሆነው ሀገራችሁን በደጀንነት መጠበቅ ነው። አሁንም ወደ መጣችሁበት ተመልሳችሁ አገሬንና ሕዝቤን ጠብቁ፣ አደራ። በቸር ያገናኛል። ያረፈው ልቤ ደሞ ተነሳ፣ ደሞ ተነሳ። ፋኖ 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 የቀራችሁት ሁላችሁም የቀራችሁት በራስ ሚካኤል መሪነት ወደ ትግሬ ተነቃነቁ። በዛም የሰላቶ የጠላት ጦር የደከመ መስሎ ካገኛችሁት ውጉት።
ካልሆነ ግን እኔ እስከምደርስ ድረስ ጠብቁ። ጊዮርጊስ በሰላም ይከተላችሁ። ፋኖ ፋኖ ሀረር ለውጋዴ ምን ያህል ይርቃል ተዝባርሽን ጊዜ እንባዬ ይመጣል እልም ያለው ጫካ እልም ያለው ዱር ሲነጋገር ያድራል ከሙዜሩ ጋር እንኳን ባልንጀራ ንጉሥ ምኒልክም ከቀናት በኋላ በካህናት አጀብ የቅዱስ ጊዮርጊስን ጽላቱን አስይዘው ቀዳማዊ እመቤት ጣይቱን አካተው ተንቀሳቀስ ሲሉ በወኔ ተሞልተው የጠየቀም የለ ያለም አልነበረ። አድዋ ምኔ ነው? መቀሌስ ምኔ ነው? የዚህ እንቆቅልሽ ሚስጥሩ ግልጽ ነው። የአንድነት ጥማቱ ጠርንፎ የያዘው የነፃነት ሳቡ ኢትዮጵያዊነት ነው። ጦሩ ሲቁነጠነጥ ለጨበጣ ውጊያ ችግሩን አጋሽ በጣም ሆነ አስባ ማለፊያ ድንቅ ከሁሉ አስቀድማ በአዛዥ ዘሚካኤል በምኒልክ ባባታ አስጠንታ ከምኒልክ መክራ ውሃውን አስያዘች። ጣሊያን ጉዱ ፈላ። ይቺ የሴት አንበሳ ጉሮሮውን ዘጋች። ግዳጃችሁ በዚህ በሜዳው በኩል ምንጩን ጋር ስትጠብቁ ጠመታ ሳባተ ውጮን በመድፍ መቼም ጠላትን ጉድጓድ ድረስ ገብተን ያልተዋጋን ያላችሁ ጠላት እዚህ ሜዳው ድረስ መጥቶ ድባቅ መምታት ያለ እና በህይወት ትመለሱ የሾም ይሸልማችሁ በሞት ብትለዩኝ ግን ተስካራችሁን ላወጣ ልጆቻችሁን ላሳድግ የመመብራን ስም ቃል እገባለሁ። አካኪ ዘራፍ አካኪ ዘራፍ ሰውየው ጥቁር ሰውየቱ ድፍን የሚያጨናንቅ እንደ ነፍሰ ጡር የምኒልክ ልጅ የጣይቱ አሽከር ኮስታራ ሞቱ ልቧ ይሸበር ባልና ሩሲው ቀስቅሶ ደርሷል። ሐረርጌው ተሞ ወንዙን ተሻግሯል። ወለጋ አርባ ምንጭ ፈረሱን ጭኗል። አፋር ሱማሌው በግመል ዘልቋል። አማራ ትግሬው ሆ ብሎ ተሟል። አይዞሽ አገሬ አይዞሽ ኢትዮጵያ ምድረ ሰላቶ ግባት ይመታል። አውቀሃለሁ ከጥንት ከልጅነት ሽንፈት እንደልቆቆ እንደሚጎመዝ አውቀሃለሁ መቼም አፍሬብህ አለው። በሉ ይቅናችሁ የድንግል ልጅ ይከተላል።
ተሸላሚያችሁ ሰርግ ምላሽ ነው ጀግኖች ደጋሉት አባተ በግራ ባልቻ በቀኝ ጠምደው መድፉን በመድፍ ሲሉ ደጋግመው ተኩሰው አንዴ በመትረየስ ወዲያው ደግሞ በመድፍ መውጫ በር ጠፍቶ ጠላት ሲንደፋደፍ ከዛ የተረፈው በጦር በጎራዴ በናስ ማስረስ ሲለው በ15 ቀናት ተጠናቀቀና የመቀሌ ውጊያ ሸክፈው ተነሱ ለአድዋ መረጃው ተሰርቶ በነባሻው አሮም እንደ ፍልፈል ምስሎ ከተቀበረበት ከምሽግ ሲወጣ ምኒልክን ሊገጥ መትረየስ አስካካ መልክ አጉረመረመ አፈሙዝ ብሎ እንደ ከሰል ጋመ ጥይት ዝናብ ሆኖ በአዳፍኔ ውርጅብኝ አድዋ ስትርድ ጎራዴውን መርዞ ሸምሮ ፎቶ ጀግና ሲሆናል ተቀላቀል ሲባል በጠላቱ ሲፈልግ ገበየው በመድፉ መድፉን ሲያረክተው ባልቻ ተደርቶ በሩታ ሲቆላው ምድሪቱ ስትቀው ባራቶሪ ደርሶት እንደ ቁርጤት ሲያምናበት አገር ፈራች በሎስናይ ሆነለባቶን የነጻነት ብርሃን ቀንዲል አጥንት በደም ለኩሶሽ ያበሻ ጀግኖች ገድል የማትከስሚ ተዳፍነሽ ያልበገር ባዮች ድል ዓለምን የቀየርሽ ምድር የአፍሪካ ህዝቦች ምኩራብ ብርቅዬ የፊኛ መንደር በልጆችሽ ደም ዋጋ በሕይወታቸው ጽፈውሽ ከአጥናፍ እስከ አጥናፍ ተወዳሽ ዓለም የሚዘክርሽ ሁሌ ንግስሽ ነው ላንቺ ስትመጪ አመት ጠብቀሽ የጋራ ኩራት ነጸብራቅ ለምድር አፍሪካ ጽላት ነሽ ለጠላት ሰቆቃ ዳዋ የነጻነት ዶል መረዋ አድዋ የአድዋ ተውኔት ይህን ይመስል ነበር። ተዋናያኖቹን አንድ በአንድ ላስተዋውቃችሁ። እንደ ሸዋዬ ተራኪና ፎጋሪ አሌክስ፣
አሁንም ተራኪና ፎካሪ ሳራ ንጉሴ። ዮርዳኖስ ተራኪና ተውኔት ናርዶስ ይቅርታ። ፀሐይ ረብቃ አበበ እንደ ጣይቱ ብጡል እንቆይ ሞላ እንደ ምኒልክ ሲሳይ እንደ ኮንታንቶኖሊ ውብሸት ሙላቱ። ውብሸት የዚህ ተውኔት ጸሐፊና አዘጋጅ። መሳለማችን ያንቺን ክፉ ሀሳቢ በአንድነት ለመፍጀት አለ ልዩ ስሜት የሚወጣ ካንጀት ተከብረሽ የኖርሽው በአባቶቻችን ደም እናት ኢትዮጵያ የደፈረሽው ደም ይቅርታ የረሳው እሷ አለ ለካ ተከብረሽ የኖርሽው ዳንኤል ጉታ የተረሳ ሰው ይቅርታ። እናት ኢትዮጵያ የደፈረሽው ደም
ያለን ጀግና